እንግዲህ አማቼ ትልቅ እንግዳ መጥቶብሻል። ወዴት ነው ያለሽው? እንግዲህ ዛሬ ይዤላችሁ የመጣሁት ኑሃሚን 32 ነው። ቤት ነው የገባሽው? እንዴት ነሽ አማቼ? ምን ነው ሳይኝ የደነገጡ ይመስላሉ። ናጣ ሴት ነሽ ግን። እንግዲህ አማቷ እየተቆጣቻት ነው። ይሄ ቤት እኮ ዘው ብሎ መግቢያ ቤት አይደለም እያሉ ነው እንደሆነ አሁን ነግሮኛል። ማስወጣት በዛ ላይም ደግሞ ከልጅ አባት ጋርም ለመኖር ነው የመጣሁት። እንግዲህ ናሆሚ ልጁን አስመርምሮ የልጁ አባት መሆኑን ሳይነግራችሁ አልቀረም እያለች ትገኛለች። ቃል ያረገዘች ሴት ለዚህ ቤት ሊመኖር መብት አላት ያለች ማለት ነው። አሁን እንግዲህ ክፍሌን ታሳየኛለሽ፣ ባይሆን ከናሆም አጠገብ ቢሆን ይመረጣል እያለች በፈጣጣው እየተናገረች ነው ያለችው። እንደ ድመት አንቆ በመስኮት ባያወረውርሽ ምን አለች ዝናሽ በይ መጥቷል። እንግዲህ እናቱ ደውላ ለናሆም አባት ስትናገር ናሆም በጣም ደነገጠ። ቤት ድረስ አፍጥጣ መጣች እያለ ይገኛል። ችግር የለም አንተ እዚሁ ስራ ስራ፣ እኔ በሚገባት ቋንቋ እናገር። ልጅቱ ናቴ በጣም ፈጣጣ ናት። ለእርጉዝ የሚሆን ቆንጆ ጁዝ ይዘዙልኝ፣ እኔ በጣም ርቦኛል እያለ ትገኛለች። ከመውጣትሽ በፊት በክብር ብትወጪ ይሻልሻል። ማንም ያዋርደኝ የልጅ አባት ነው ወይስ ሌቱ? የኔ ማንም በወጣው እንግዲህ የዛ ጊዜ ግብዣ ስንጋብዝሽ ያን ግብዣ እስከ ዛሬ ድረስ ይቆጨኛል እያሏት ነው። ልጅቱ ደግሞ እኔም ጭንቅ ብሎ የነበር ከፊት ለፊት የዘወር እስከምትይ የዛ ጊዜም ራሱ አልወደድሽኝም እያለቻት ትገኛለች። ለልጃቸው ያጩላት ልጅ ምን አይነት ልጅ እንደሆነች ያውቃል። የመጣሁት ስለ ኑሃሚን ጉዳይ እያንዳንዱ ነገር ለማፍረጥረጥ ነው። እንግዲህ ሁሉም ባለበት ስለ ኑሃሚን ጉዳይ ለማፍረጥረጥ ነው የመጣሁት እያለ ትገኛለች። ስለሷ ይኸውልሽ ምን መሰለሽ አማቴ ቻለሽ ምን አይነት የተረገመች ሴት ናት። ትሽ ድሮ አስተገበኝ አባዬ እባክህን። እንግዲህ ናሆም ከክፍሏ ሁና እየቆዘመች ትገኛለች። አባቷ ደግሞ እንዴት እስካሁን ድረስ ክፍልሽ ቁጭ ብለሽ ትቆዝሚያለሽ እያላት ይገኛል። በጣም ግራ ይገባኝ። አንተ ስለ የውጭ ፕሮሰሱ እንዴት ሆነልህ? ብዙ መሆኗን እንዴት ደፍሬ ልንገርህ? ለአባት የማይነገር የውርደት ውርደት ቢሆንብኝ እኮ ነው። እንግዲህ የውርደት ቢሆንብኝ እኮ ነው አባቴ፣ እንዴት ልንገርህ? እርጉዝ የሆነች ልጅህን እያለች እንግዲህ ውስጧን እየበላት እየተናገረ በውስጧ ይገኛል። አባትየው ደግሞ የዋንሹን ነገር ንገሪኝ እያለ ነው። እኔ ግን የምፈራው የከፋ ነገር እንዳይገጥምሽና የአባትና የልጅ ግንኙነታችን እንዳይበለስ ደግሞ ስራ ማሰጭ። ቆይ የልጅ አባት ቤት መጣሁ እንጂ ማለት ነው ጭራሽ ማደረጉ ያለሽ ዋክ ነው። ሹፌሩ ካልጥራውና ለሁለት ቁጥር ታልፋሶ ከልኝ ይችላል። ቆይ ማይ አምራን ይሄ ጨዋታ ይልቅ ቤት መሰላም ትርጭ ይሻልሽ እኮ አሪፍ ነው መውጣት። እንግዲህ አምራን አልወጣም እዚህ ቤት የፈለገ ነገር ቢመጣ እያለ ትገኛለች። እና የናሆም እናት ደግሞ ሰራተኛውን ጥሩና ይችን ሴት መንጥቃችሁ አስወጡልኝ እያሉ ይገኛሉ። ለምንድነው ጀሊሳ በለሙን እየወጣች ግን እኮ የራሴ ቤትና መኪና ላይ ስትይ ነበር አይደል? አንቺ ቀጣፊ ውሸታ። እንግዲያውስ ቁጣችሁ ነው። እኔ ልጄን ወልጄ ማሳደግ የምፈልገው እዚሁ ቤት ነው። አምራን አታደርጊ። ቀስ አባትሽን እንደዚህ ተጠርፈጫ። ለማንኛውም ሁላችሁም ሰው ከማንነቱ ያልታወቀ የ2 ወር ጽንስ እንግዲህ ነገረችን የቤታችሁ ሰራተኛ ናት። የእርግዝና ውጤቷን የሚያሳይ ወረቀት አውጥታለች። እንግዲህ አምራን ኑሃሚን የ2 ወር ጽንስ እንደያዘች ተናግራለች ማለት ነው። በጣም ያሳዝናል። እንግዲህ የኑሃሚን አባት በጣም ተንዘፍዝፎ ወርቋል። ይህን ቅሌትሽን አውቀሽ ነበር። የማይጠቅም ሰው ነው ይዛሽ ነበር ማለት እንግዲህ ከኤርማይስ ነው ወይስ ከሌላ ሲላት፣ ከኤርማይስ ነው። ፍቅር ይዞ የነበረ አባቴ ይቅር በላይ ብትልም ሂጅልኝ ውጭልኝ እያላት ይገኛል አባቷ። በዚህ ታሪክ ውስጥ ብቸኛ ተበዳዮች ና ብቻ አንቺ ላይ ኤርሚያስ አይደለም። ያንቺ ብሎ መሰለኝ ያ ኤርሚያስ ጋር ፍላጎቱ ቀጠረ ኤርሚያስ ነው መኪና እስከ መሳት ደርሰ አንቺ እሱ ደግሞ ከሷ በሚቀበለው ገንዘብ ስራ እንዳለው ነገሩ እንደሌና ለባየ ቤት እስከመከራ ያስደረሰ ወይ ገንዘብ ሰጪ ነበር። አንቺ እኮ በጣም አምጣሽ ምሽ እኔ ሳጠፋ ነበሩ። በመሀል ግን እየተጎዳን የነበረው እኔ እናንተ ነን። አሁን ኤርሚያስ ለመርሳት ስትይ ነው ወደ ናሆም የተከረበትሽው። ውጪ ኮተትሽ ነስ ሚለው
እንግዲህ አፍረጥርጣ ስታወጣው ኑሃሚን ማለት ነው። ኑሃሚ ደግሞ ሁሉንም ነገር አፍረጥርጠዋለች። እንግዲህ ስለ ኤርማያስ ስለ እሷ ስለ ሁሉም ነገር ተናግራላታለች። የኔን ጉድ ዘርግፈሽ የአንቺን ጉድ ዝም ማለት አልችልም። አንቺ ብር እየተቀበለ ናሆም አንተ በምሰጣት ብር ነበር ለኤርማያስ እየሰጠች ኤርማያስ ደግሞ እኔን ስለሚወደኝ የሚያስተዳድረን እያለ ሁሉን ነገር ተናግራለች። እናቲቱና ናሆም ግን ሙፈጃአ ነው የሆነባቸው። እንግዲህ ሁሉንም ከተናገረች በኋላ ሻንጣዋን ይዛ ተመንጥቃለች ማለት ነው አምራን። እንግዲህ ኤርማያስ እና ናሆም ተደባደቡ። በጣም እየተደባደቡ ይገኛሉ። ቤተሰብ ይህ የናሆም አባት አልሰማም ነበረ። እኔ በቃኝ ይሄን ቤት ተረከበኝ እያለች እናቲቱ ነገረችው። እንግዲህ በናሆም ምክንያት የናሆሚ አባት ትንፋሹ በኛ ላይ አልፎ ነበር እያለኝ ነው። በናሆሚ ምክንያት እንግዲህ የናሆምን እናት ሚስጥርሽ እንዲጠበቅልሽ ከፈለግሽ አባቴን አሳክሚልኝ እያለቻት ነው ናሆሚ። እዚህ ቤት እንጂ ችግር የለውም አሳክመዋለሁ እያለ ነው። እንደገና በአንድ ጎን በኩል ደግሞ ቆይ አባትየው ሰምቶ ይሄንን እርጉዝነት ቢቋረጥ ሕክምናው እያለ ትገኛለች። አንቺንም መቀመቅ ይዛሽ መረደች መቼም እኔ አሁን ለማምን ያለኝ ፍቅር ያህል አንቺ ለሱ ፍቅር አለኝ አትይም ሆን ብለሽ ናሆምን ለማሰር ልጁ እንዳረገሽ ሁሉ እንግዲህ ኤርማያስ ናሆምን ካሁን በኋላ እንዳበጠብጫት አንቺ ከህይወታችን ውጭ እያላት ይገኛል። ኤርማያስ ፍቅር ማስበበት ነው ብሎ እንደፍሮ እንደበስብ አደረገኝ ወይ ላይ ላይ ተስብኝ ለምን እንደዚህ ያደርጋሉ ማለት አሁንም ቢሆን ይህንን ነገር አውቅሽ እንዳደረግ ሰው ይገኛል ሰዎች አለ ለአንቺና ደግሞ ለተሰማ ይፈልግ ይከራየላቸዋል። እንግዲህ የናሆም አባት ተረድቷታል። ኑሃሚን ቤት ተከራይቻ ኖራችኋለሁ አባትሽ ጋር እያለ ነው። ችግር የለውም ማንኛውም ሰው ይሳሳታል፣ ግን እንዴት አታለለሽ እያሉ እየጠየቋት ይገኛሉ። ተመስገን አንድ የሚረዳኝ ሰው አገኘው ብላ እንግዲህ ሌላ ያልሰሙት ነገር አለ ብላ እንግዲህ ከሴት ብር ሲቀበል የነበረው ከአምራን ነው ብላ ተናገረች። አንቺ ፈልጌ ነው እዚህ ሾፌር ሆኜ የመጣሁት ነው የሚለው። ይሄ እርኩስ ነው ህይወቴን ያመሰቃቀለው። ወይ ማን መጫወቻ ነበር ይከረም የገደለ ጸደቅ የተባለው አባባል ልክ ነበር። እንግዲህ ጓደኛችን ነበረ ለልጅ ሚስት ሆናለች ብሎ እዚህ ድረስ አመጣት። በጣም ይቅርታ ዘውዘች ለካ ባለጌነቷን ስለተረ ነው። ከዚህ በኋላ ኑሃሚን የምትባል ልጅ የለሽ ሞታለች። አረገ ተሰማ እንግዲህ ናሆም አባት ኑሃሚን የምትባል ልጅ የለችኝም፣ ናሆም የምትባል ልጅ ሞታለች እያለ ይገኛል። በጣም ከባድ ነው። አይደል እንኳን የእሷን ያህል አላስቀየመች። ለማንኛውም ይኸው እንግዲህ እንደዚህ ሆና ቤት መቀመጥ እንደማት የናሆሚ እናት ዳጉዷ እንዳይወጣባት የተደበቀው ሚስጥር እንዳይወጣባት በል እንግዲህ ይህንን ጉድ ይዛ እዚህ ቤት እንደማትቀመጡ ታውቃላችሁ እያለ እየነገረችው ይገኛል። የናሆሚ አባት ምስኪን አንገቱን እየደፋ ይገኛል። አታስቢ ወይዘሮ ዝምሽ እኔ ራሴ ቆተቷን ይዛ ከዚህ ምትጣሉ ማድረጋት አንተስ ማለት የሚንከባከብ ሰው ያስፈልጋል። ብዙ ነገር በራስ ማድረግ አስችልም። ለዚህ ደግሞ የዛችን እርኩስ ሴት ልጅ ስም እንዳጠርብኝ አታስቢ፣ እኔም ራሱ እዚህ መቆየት አልፈልግም፣ ቅራቅንቧን ይዛ እንድትወጣ አረግልሻለሁ ሲላት አንተስ ብላ አታርፍም። ፍጥጥጥ ያለ ፈጣጣ ሴት አይቻላቅም እንደ ናሆሚ እናት የምር ስማንት ጉዳና ያትርቅም ከላይ ኩንጋ ተነጋግረን ቤት እንከራይ ይላል። እንድትንከባከብ ደግሞ ልጅ አትበያት። ስለዚህ ከዚህ በፊት የሚበር መኪና ውስጥ ገብተህ ራስን ታጠፋ ነበር የሚባል ነገር ስለሰማሁ ይቅርታ። እንግዲህ ኤርማያስን እዚህ ድረስ ለምን መጣ? ምን አባክ ትሰራለህ? ሲሉት የናሆም አባት የልጅን እናት ፈልጌ ኑሃሚን ፈልጌ እያለ እንግዲህ እየተናገረ ይገኛል። የናሆም አባት በጣም ተናዷል። ገደል መግባት ትችላለህ፣ ተጫውተህብኛል እያለ ቁጭቱን ሲናገር ነበር የናሆም አባት። በጣም የተወሳሰበ ድራማ ነው ቤተሰብ።
እንግዲህ ኑሃሚን ምን ይውጣት ይሆን? ናሆም ያገባት ይሆን? አባቷ ይቅርታ ይቅር ይላት ይሆን ወይስ ምንድን ነው የሚሆነው? እንግዲህ ወደፊት የምናየው የሆነ በድጋሚ እስከምንገናኝ ሰላም ሁኑ ቤተሰብ። ላይክ ሰብስክራይብ አድርጎኝ። ባይ ባይ። ሽክረን ለኩም